ሃይ ጋይስ እንዴት ናችሁ? ዛሬ ቡት ካምፕ ዴይ 3 ነው። ዴይ 2 ላይ ስለ ሳይኮሎጂ ቪዲዮ ሰራላችኋለሁ ብዬ ነበረ። የዛሬው ቶፒካችን ትሬዲንግ ኢዝ ኤ ጌም ኦፍ ፕሮባቢሊቲ የሚል ነው። ሌትስ ጌት ኢንቱ ኢት። ትሬዲንግ ሁሌ ልክ ስለመሆን አይደለም። የትኛውም ስትራቴጂ ሉዚንግ ሳይድ አለው። ለምሳሌ የኔ ትሬዲንግ ስትራቴጂ ቴስት አድርጌው የሰጠኝ ዳታ 70% ዊን ሬት አለ ያለኝ ከሆነ ያ ማለት 70 ጊዜ ዊን አድርጌ 30 ጊዜ ሉዝ አደርጋለሁ ማለት ነው። ያ ማለት 70% ዊን ሬት አለኝ ማለት ነው። ትሬዲንግ ላይ እንዴት ሁሉንም ትሬድ ዊን ማድረግ እችላለሁ የሚለውን ሳይሆን ማየት ያለብን በሎንግ ተርም ላይ ስትራቴጂ ፕሌይ አውት ሲያደርግ እንዴት ገንዘብ መስራት እችላለሁ የሚለውን ነው። እነዚህን ለመረዳት ሌትስ ቶክ አባውት ዚስ 4 ፖይንትስ። የመጀመሪያው ምንድነው? ኖ ትሬድ ኢዝ ጋራንቲድ። የትኛውም ትሬድ ዋስትና የለውም። የትኛውም ስትራቴጂ 100% ዊን ሬት የለውም። ኤቭሪ ስትራቴጂ ዊን ሬቱ ሊለያይ ይችላል እንጂ 100% ዊን ሬት የለውም። ኖ ትሬድ ኢዝ ጋራንቲድ ስንል ደግሞ ለምሳሌ አንድ ሳንቲም ብንወረውርና ዘውድና ጎፈሩን አንዱ ነው ብለን በዋስትና ማውራት አንችልም። ከሁለት አንዱ የመሆን ቻንስ አለው። ያ ማለት ፕሮባቢሊቲ ነው ማለት ነው። ትሬዲንግ ላይ ደግሞ ሴልም ማልን ባይም ማልን አውትከሙን እኛ መቆጣጠር አንችልም። ጋራንቲድ አይደለም። ዊን ወይ ሉዝ ይሆናል ብለን መናገር አንችልም። ከአውትከሙ ዲታች ማድረግ አለብን። ሲስተማችን ደግሞ ለምሳሌ እኛ ዴቨሎፕ የምናደርገው ሲስተም ይኖራል። ሴታፕ ለመግባት ማለት ነው። የሚኖረን ስትራቴጂ ምን ይሰጠናል? አሪፍ ፕሮባቢሊቲ ይሰጠናል። ምን ለማድረግ? ፕሬዲክት ለማድረግ ማለት ነው። ያ ማለት ደግሞ አሪፍ ሴታፕ ኖሮን የምናገኘው ኤ+ ሴታፕ ፌል አያደርግም ማለት አይደለም። እንደ ትሬደር ደግሞ የኛ ስራ ምንድነው? ፕሮባቢሊቲው ወደኛ ፌቨር ወደሚሆንበት ኤክስኪዩት ማድረግ ነው ማለት ነው። ወደ ሁለተኛው ፖይንት ስንመጣ ቲንክ ኢን ሎንግ ተርም ኖት ኢን ሲንግል ትሬድ። ዛት ሚንስ ምንድነው? አዲስ ትሬደር ስንሆን አንድ ትሬድ ኤክስኪዩት ካደረግን በኋላ ያን ትሬድ ዊን ማድረግ እንፈልጋለን። ያ ማለት ስትራቴጂያችን ወይ ደግሞ ሙሉ ትሬዲንጋችን ቤዝድ የሚሆነው በአንድ በዛች ትሬድ ነው። ስንጀምር እንደዛ ነው የምናስበው። ግን ደግሞ ያ በፕሮባቢሊቲ ቲንክ ማድረግ አይደለም። ትሬደር ስንሆን በምን ማሰብ እንጀምራለን? ዴቨሎፕ የምናደርገው ማይንድ ሴት ምን እየሆነ ይመጣል? አንድ ትሬድ ብቻ አይደለም። ያን ትሬድ ዊንም ማድረግን ሉዝ አደረግን የምናስበው በትልቁ ፒክቸር ነው። ያ ማለት በአንድ ትሬድ ብቻ አይደለም። 100 ትሬድ ከዚህ በኋላ እኮ ትሬድ አደርጋለሁ ብላችሁ ታስባላችሁ። አንድ ትሬድ ብቻ ስትራቴጂያችሁን አይወስንም። አንድ ትሬድ ሉዝ ስላደረጋችሁ ብቻ ስትራቴጂያችሁ አይሰራም ማለት አይደለም። ለምሳሌ 50% ዊን ሬት አላችሁ እንበልና አንድ ትሬድ ሉዝ ስታደርጉ ስትራቴጂያችሁ ስላልሰራ አይደለም። ሲስተማችሁን ብሎ ነግራችኋል። ከዚህ በፊት ያላችሁ ዳታ ስትራቴጂያችሁ 50% ጊዜ ለምሳሌ ከ100 50 ጊዜ ሉዝ ልታደርጉ ትችላላችሁ ብሏችሁ ነግሯችኋል። ምን ስታደርጉ? መጀመሪያ ቴስት ስታደርጉ ማለት ነው። ቴስት ስናደርግ ደግሞ በአንድ ትሬድ በ5 ትሬድ አይደለም የምንወስነው። ለምሳሌ 50 100 ትሬዶችን ቴስት አድርገን ነው ያን ያህል ሳምፕል ሳይዝ ያስፈልገናል እና በአንድ ትሬድ አንወስንም ብያችኋለሁ። ሶስተኛው ፖይንታችን ደግሞ የሪስክ ቱ ሪዋርድ ጥቅም። ሪስክ ቱ ሪዋርድ ምንድነው ካልን ሪስክ አድርገን የምናገኘው ሪዋርድ ይባላል። ሪስክ ቱ ሪዋርድ ይባላል። ለምሳሌ ሪስክ ቱ ሪዋርድን በአብሪቬሽን አር ብለን ያዘውና ሪስክ የምታደርጉት አንድ አር ነው እንበል። አንድ ሪስክ አረጋችሁ 3 ሪዋርድ የምታገኙ ከሆነ ሪስክ ቱ ሪዋርዳችሁ ስንት ነው ማለት ነው? 1 to 3 ማለት ነው። ለምሳሌ አንድ ትሬድ ሉዝ ስታደርጉ አንድ አር ነው የምታጡት፣ አንድ ሪስክ ነው የምታጡት ማለት ሪስክ ያደረጋችሁት ለምሳሌ 1% ከሆነ አካውንታችሁ 1% ነው ሉዝ የምታደርጉት፣ ግን ደግሞ ጌን የምታደርጉት 3% ነው። ያ የሚሆነው ደግሞ 1 to 3 ሪስክ ቱ ሪዋርድ ሲኖራችሁና ዊን ስታደርጉ ማለት ነው። ሉዝ ባደረጋችሁ ቁጥር አንድ ነው ሉዝ የምታደርጉት። ለምሳሌ ፖዚቲቭ አር ባለን ቁጥር ዊን ካደረግነው በላይ እንኳን ሉዝ ብናደርግ ፕሮፊታብል ነው። ለምሳሌ 10 ትሬድ ወሰደንና ከ10 4ቱን ዊን አድርገን 6ቱን ሉዝ አደረግን እንበል እና ኤቭሪ ሉዝ የምናደርገው ትሬድ -1 አር ነው እየሆነብን የሚሄዱ። ያ ደግሞ
በድምሩ ስንት ብለናል? አንድ አር 1% ነው ካልን 6% ሉዝ አደረግን ማለት ነው። ዊን ባረግን ቁጥር ደግሞ 3 አር ነው የሚሰጠን። ያ ማለት 3 አር ጊዜ 4 ማለት ነው። 4 ዊን አድርገን 6 ሉዝ ካረግን 6 ነው ሉዝ የምናደርገው 6%፣ ግን ደግሞ ጌን የምናደርገው 12% ነው። ይህን ኤግዛምፕል ያየነው በ1 to 3 አር ነው። በብዙ አይነት አሮች እናያቸዋለን። ኤቭሪ ትሬድ ዊን ማድረግ አይደለም የሚጠበቅባችሁ። ትሬዲንግ ሲስተም የሚሰጣችሁ እንዳታ ተጠቅማችሁ እና በጉድ ሪስክ ማኔጅመንት እና ኮንሲስተንት በሆነ ኤክስኪዩሽን ፕሮፊታብል መሆን ይቻላል ማለት ነው። እነዚህን አራር ማየት ትችላላችሁ። 1 to 1 አራር ማለት እነዚህ የአራር መጠኖች ናቸው። 1 to 1 አራር ማለት አንድ ሪስክ አድርጋችሁ የምታደርጉትም አንድ ነው ማለት ነው። 1 to 2 ከሆነ ደግሞ አንድ ሪስክ አድርጋችሁ 2 ነው ጌም የምታደርጉት ማለት ነው። ያው ልክ እንደዛው እያለ ይቀጥላል። እና ዊን ሬት ደግሞ ቅድም አይተናል። ከመቶ ለምሳሌ ሳምፕል የወሰድነው ከመቶ ትሬድ ከሆነ 20% ዊን ሬት አለን ማለት 20 ትሬድ ዊን አድርገን 80 ትሬድ ሉዝ እናደርጋለን ማለት ነው። ይህንን ግራፍ አይተን በኢቭን በ1 to 4 30% እንኳን ዊን ሬት ቢኖረን በ1 to 4 ፕሮፊታብል ነን ማለት ነው በ30%። ይሄን ገምቱት። ይሄ በጣም ጠቃሚ ነገር ነው። ሪስክ ቱ ሪዋርድ። ይሄን ስክሪንሾት አድርጉት፣ ይጠቅማችኋል። ወደ መጨረሻው ፖይንታችን ስንሄድ ዘ ማይንድ ሴት ሺፍት። ይሄ ቡትካምፕ ዲ3 ሙሉ ማይንድ ሴታችሁን ሺፍት ሊያደርግ ይገባል። ምክንያቱም በፕሮባቢሊቲ ማሰብ ማለት ትሬዲንግን በሌላ እይታ ማየት ነው። ከዛሬ ጀምሮ ምን ማድረግ ይጠበቅባችኋል? ኤቭሪ ትሬድ ይሄንን ዊን ማድረግ አለብኝ ብላችሁ ማሰብ የለባችሁ። ግን ደግሞ ምንድነው ማሰብ ያለባችሁ? የኔ ሲስተሜ ይሄን ትሬድ እንደወስድ ይፈቅድልኛል የሚለውን ነገር ነው ማሰብ ያለባችሁ። ትሬዲንግ ሲስተማችሁ በሰጣችሁ ኮንፊርሜሽን ይሄን ትሬድ ተቀበሉ ከሆነ ያን ትሬድ ኤክስኪዩት ማድረግ ነው። ያን ትሬድ ደግሞ አትግቡ የሚሏችሁ ከሆነ አለመግባት ነው ማለት ነው። የኛ ስራ ምንድነው እዚህ ጋር የአንድ ትሬድን ብቻ ማይንድ ሴታችንን ሊያወቁ አይገባም። ሉዚንግ ስትሪክ እና ዊኒንግ ስትሪክ የሚባል ነገር አለ ትሬዲንግ። ያ ማለት ሉዚንግ ስትሪክ ማለት ተከታታይ ትሬዶችን ሉዝ ማድረግ አፌክት ሊያደርገን አይገባም። መቀየር ያለብን ነገር ካለ ኦፍ ኮርስ ጆርናልስ ባረግን ቁጥር መቀየር አለብን። ግን ደግሞ ሉዚንግ ስትሪክ እና ዊኒንግ ስትሪክ ትሬዲንግ ላይ የሚያጋጥም ነገር እና ሲስተማችሁን በደንብ ካመናችሁ ደግሞ ይሄ እናንተን ሊረብሻችሁ አይገባም ማለት ነው። ቡትካምፕ ዴይ 3 ትሬዲንግ ኢዝ ጌም ኦፍ ፕሮባቢሊቲ ነው። በፕሮባቢሊቲ ካሰብን ትሬዲንግ ቤዝ ያደረግ ነው ማይንድ ሴታችን ፕሮባቢሊቲን ከሆነ የትኛውንም አይነት ስትራቴጂ ስንጠቀም ምንም እንትን አንልም። ማይንድ ሴታችን በጣም አሪፍ ነው የሚሆነው። የዛሬው ቡትካምፕ ይመስላል። ዴይ 4 ላይ እንገናኛለን። ባይ